ነደደ የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቻፈርኩኝ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ ያዘኔን ማካውላልኩት የድል ቀን ሆኗል ዛሬ እልል በይ እልል በይ እልል በይለት ቤትሽ የሰላም ነው በሱ ቸርነት የቀኑ ክፋቱ እንደ ጉድ ሲዘገብ ይኸው አደረሰን አበቃን ለዚህ ቀን ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ዘገሊላ ሰርጌ ነው ዛሬ በድግሱ
አሜን አሜን አሜን። ጸጋ የበዛለት ሰው አሁንም እጁን ያሳይና ያጨበጭብ። ጸጋ ባይበዛን ኖሮ እግዚአብሔር ጸጋችንን እንዳይወስድ ከጠላት ከልሎን በዛሬ ደግሞ በፊት ያለን። ሃሌሉያ! አመስግኑት እግዚአብሔር። ሃሌሉያ!
ኢየሱስ
የቦታው ነገር የሞተው ነገር የተቀበረው ሕይወት አገኘ። አዲስ ነገር ሃሌሉያ ይመስገን። እንደምናቋላችሁ ጌታ የተባረከ ይሁን። ላስቸግራችሁ ከኋላ ያላችሁ ወንድሞቻችን ጌታ ይባርካችሁ። እዚህ ፊት ለፊት ላይ ወንበር አለ። ተባረኩ። ስለ አምልኮ ጊዜ እግዚአብሔር አምላካችን ስም የተባረከ ይሁን። ወንድማችን ለምሽና እናም ደግሞ ወንዱ ጌታ አብዝቶ ይባርካችሁ። ጥሩ የአምልኮ ጊዜ ነበረን። እጆቻቸውን እስቲ ያንሱና ጌታ ይባርካችሁ በሏቸው። እግዚአብሔር አምላክ አብዝቶ ይባርካችሁ እንላለን። የዛሬ ሙሽሮች ወንድማችን ሙሉቀንና እህታችን ነፃነት በእናንተና በእግዚአብሔር ፊት ያው አምሮባቸው ቁጭ ብሏሉና እንኳን ጌታ ረዳችሁ በማለት አስመስላቸው። ጌታ ይባርካችሁ። ቁጭ በሉ። የእግዚአብሔርን ቃል አነባለሁ። ኢያሱ ምዕራፍ 24 ቁጥር 14 ላይ ያለውን ቃል አንብበን አጭር ጸሎት ከጸለይን በኋላ ይህንን ቃል እንከፋፈላለን። ምዕራፍ 24 ቁጥር 14 ላይ የነበረውን ቃል አብረን እናነባለን። ከጊዜው የተነሳ ቶሎ ብለን የእግዚአብሔርን ቃል በትንሽ ደቂቃ ውስጥ ጌታ የምናገረንን እንሰማለን። እንዲህ ይላል፣ አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩ። አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርን አምልኩ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያሉባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ እግዚአብሔርን እናመልካለን። ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎችን አማልክት ማምለክ ከኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣንን በዓይናችንም ፊት እነዚህን ታላላቅ ታምራትን ያደረገ በሄድንበት መንገድ ሁሉ ባለፍንባቸው አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና
እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያንን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ ክብር ላንተ ይሁን። ይህንን ቃል ለሁላችን ስለምትናገር በጌታ በኢየሱስ ክርስቶስ ስም ስሜ ብሩክ ይሁን። እኛም ደግሞ በማስተዋል ስለምንሰማ ማደሪያህ ለዘላለም የተባረከ ይሁን። ዛሬ እግዚአብሔር ሆይ በሰርክ ፕሮግራም ምክንያት በዚህ ቦታ ላይ አንተን ለማምለክ ያንተን ቃል ለመስማት ተገኝተናልና እንደገና በናዝሬቱ በኢየሱስ ስም ተናገር። ክፉ የታሰረ ይሁን። ፈቃድህን አንተ በእኛ ላይ አድርግ። ከፍ ብለህ ታይ። በጌታ በኢየሱስ ስም አሜን። አሁን ያነበብኩት የእግዚአብሔር ቃል ክፍል በኢያሱ ምዕራፍ 24 ቁጥር 14 ላይ ያለውን ቃል ነው ያነበብኩት። እንግዲህ ከዚህ ክፍል የሚወስደው ሐሳብ ምንድነው? እውነተኛ አምልኮ ለእግዚአብሔር የሚለውን ሐሳብ ነው መነሻ አድርጌ የሚቀበለው። ይህንን እንዲቀበል ያደረገው ነገር ምንድነው? በዚህ መጽሐፍ ላይ አምልኩ ወይም እናምልክ የሚለው የእግዚአብሔር ቃል ሐሳብ ከ8 ጊዜ በላይ ተደጋግሞ በዚህ በምዕራፍ ውስጥ ስለተጻፈ የመጽሐፉ ወይም የክፍሉ የመንደርደሪያ ሐሳብ ሆኖ ስለተገኘ ይህንን ሐሳብ ተቀብያለሁ። እንግዲህ በዚህ ቦታ ላይ የምንመለከተው የኢያሱ መጽሐፍ ምዕራፍ 24 ቁጥር 14 ከ24 ከአንድም ጀምረን ስናነብ በመጨረሻ ጊዜ ወይም ዕድሜው ባለቀ ጊዜ ባረጃ ጊዜ ርስትን አከፋፍሎ በጨረሳ ጊዜ አደላሎ በጨረሳ ጊዜ ከነዓንን ምድር ለማውረስ የገቡትን እስራኤላውያንን የሚደርሳቸውን ክፍል አከፋፍሎ ሰጥቶ በጨረሳ ጊዜ የተናገረ ወይም የጻፈ ሕያው የሆነ የእግዚአብሔር ቃል ሐሳብ። እንግዲህ ስለ ኢያሱ በምንመለከትበት ጊዜ ኢያሱ በመጀመሪያ እንግዲህ የሙሴ ሎሌ ሆኖ የሙሴ ተከታይ ሆኖ ያገለግል ነበር። ድንኳን ይጠብቅ ነበር። እናም ደግሞ ከአሜሌካውያን ጋር ተዋግቶ ያሸነፈ ነበር። ብዙ ታሪክ አለው። ነገር ግን ከጊዜ አንጻር የተነሳ ያንን ሁሉ ለመናገር ጊዜ ስለማይበቅን ይህንን የመጽሐፉን ሐሳብ ባጭሩ ምንድነው? ይህ የኢያሱ መጽሐፍ እግዚአብሔር እስራኤልን ከግብፅ መርቷቸው አውጥቶ ደግሞ በኢያሱ መሪነት ከነዓንን እንደወረሱ የሚያሳይ የእግዚአብሔር ቃል ሐሳብ ነው። ምን አለ? ጥሩ እና ከኔ ጋር ናችሁና፣ ስለዚህ ይሄ ሐሳብ ጀነራል ወይም በማጠቃለል ሁሉንም ሐሳብ አንድ ላይ በምናደርግበት ጊዜ በእግዚአብሔር መሪነት በኢያሱ መሪነት ከግብፅ የወጡ ሰዎች ከነዓንን ወርሰው ወይም ርስታቸውን ተቀብለው ያረፉበትን ሕይወት ወይም ያለፉበትን ጎዳና ያንን በትክክል የሚያሳይ ክፍል ነው። በተለይ በዚህ ቦታ ላይ በተናገርኩት በእግዚአብሔር ቃል ሐሳብ ላይ ምንድነው ስለ እውነተኛ አምልኮ ስናነሳ እውነተኛ አምልኮ የሚለው ምንድነው? እውነተኛ አምልኮ የሚለው ምንድነው? አምልኮስ መቼ ነው ጀመረው? አምልኮ የጀመረው በድንኳን ውስጥ ሙሴ በሰራው በድንኳን ውስጥ አምልኮ ተጀምሮ ወደ ቤተ መቅደስ ዘልቆ ከዛም ደግሞ መጥቶ እዚህ ቤተ ክርስቲያን ላይ በእኔና በእናንተ በልጁ በክርስቶስ ኢየሱስ ዘመን አረፈ። እስቲ አረፍ በሉ። ጌታ ይመስገን። ይሄ ትክክለኛ የሆነ የእግዚአብሔር ቃል ሐሳብ የሚደግፍ ክፍል ነው። ማነው? ሐሳብ ነው። ስለዚህ ይሄ አምልኮ መጀመሪያ የነበረው አመጣጥ ዛሬም ደግሞ ያለው ሁኔታ በእግዚአብሔር ቃል ሐሳብ በምናይበት ጊዜ እጅግ የሚደንቅ እጅግ የሚገርም አምልኮ
እግዚአብሔር የሚከብርበት እግዚአብሔር የሚመለክበት የእግዚአብሔር ታላቅነት የሚታይበት እውነተኛ የሆነ መንገድ ነው። እንግዲህ በዚህ ቦታ ላይ አምልኮ አሁን በእኔና በእናንተ ይህንን ቃል በምንሰማ በእኛ የት ነው የሚጀምረው ብለን ከራሳችን መነሻ እያደረግን ብናነሳ በጣም ጥሩ ነው። የት ነው የሚጀምረው? አምልኮች ደግሞ ምንድን ነው ብለን ብናነሳ ጥሩ ነው። አምልኮ ለእግዚአብሔር የምናቀርብ የክብሩን መገለጫ ወይም እግዚአብሔር በእኔና በእናንተ ሕይወት ከብሮ እሱ ነግሶ የሚታይበት ልዩ የሆነ ከእኔና ከእናንተ የሚፈልቅ ልዩ ደስ የሚያሰኝ ማዛን ስግደት ነው፣ ውዳሴ ነው፣ ጸሎት ነው፣ ቃል ማንበብ ነው። እነዚህ ሁሉ አምልኮ በመባል በእኔና በእናንተ ሕይወት ልታዩ ይገባል። እና ለዚህ እውነተኛ አምልኮ የት ነው የሚጀምረው ብለን ስናነሳ ቤት ላይ ኢያሱ ምንድን ነው አለው? ቅዱም ባነበብን ክፍል አቤት እኔና ቤቴ እግዚአብሔርን ምን እናደርጋለን? እናመልካለን። ይሄ ቤት ላይ የሚጀምር ነገር ነው። አደባባይ የሚሞተው ቤት ላይ ያለው ነገር ነው። በአደባባይ በሰው ፊት የሚታይ መልካምም ይሁን ክፉም ነገር ቢሆን ቤት ላይ የሚሆን ነገር ነው። ስለዚህ ስንቶቻችን ቤት አምልኳል? በቤታችን እናመልካለን። ብዙ ጊዜ እንግዶች ምንሆነው ወደ ቤተ ክርስቲያን ከመጣን በኋላ እንግዳ ምንሆነው በቤታችን አምልኮ ሲሞት፣ በቤታችን ጸሎት ሲሞት፣ በቤታችን ቃል ማንበብ ሲሞት፣ በቤታችን የእግዚአብሔርን ሐሳብ መካፈል ሲሞት እዚህ መተን እንግዳ እንሆናለን። እዚህ መተን እንቸገራለን። ስለዚህ በጌታ በኢየሱስ በእውነትና በመንፈስ የምናመልክበት ይሆናል። አሜን አትሉም እንዴ? በጌታ በኢየሱስ ስም አምልኮ በእናንተ ቤት ይጀምር። አምልኮ በእናንተ ከተማ ይጀምር። አምልኮ በእናንተ መንደር የተቀጣጠለ ይሆናል። ያ እዚህ ሲመጣ ኃይል፣ ያ እዚህ ሲመጣ ቆሞ የሚዘምር ሰው፣ ቆሞ የእግዚአብሔርን ቃል የሚያካፍል ሰው፣ ቆሞ የሚናገር ሰው ከእናንተ ጋር እንግዳ አይሆንም። የተቀጣጠለ ሰው አሁን የደረቀ እንጨት እሳት ስለኩሱት እና የእርጥብ እንጨት እሳት በሚለኮስበት ጊዜ የቱ ነው ቀድሞ የሚነደው? አቤት የደረቀ እንጨት ነው ቀድሞ የሚነደው። ምክንያቱም ይሄ ምንድን ነው? ሁል ጊዜ በመንፈስ ቅዱስ እሳት በመንፈስ ቅዱስ ሐሳብ ውስጥ ሰዎች የሚገኙ ከሆነ ወደ ቤተ ክርስቲያን በሚመጡበት ሰዓት የመንፈሳዊ ህብረት በሚቀላቀሉበት ሰዓት እንግዶች አይሆኑም። እንግዳ ነገር ከቤታችን ይውጣ። የከበረ ነገር በኢየሱስ ክርስቶስ ስም አምልኮ በቤታችን ይፍሰስ። ስለዚህ ይህ ትክክለኛ ነገር ነው። ትክክለኛ ነገር ነው። ሰው ለምን ዛሬ ዝም አለ? ሰው ለምን ዛሬ የእግዚአብሔርን ቃል ሲካፈል እንግዳ ሆነ? ሰው ለምን ዛሬ ጸጥ አለ ብለን የምናወራው አንዳንዴ በእኛ ቤት የነበረው እሳት፣ በእኛ ቤት የምነደው እሳት፣ በእኛ ቤት ያለው እሳት የቀዘቀዘ ከሆነ እዚህ መተህ የምታሳየው ነገር ተመሳሳይ ነገር፣ ምንም የተለየ ነገር ታሳይ። ስለዚህ እንግዲህ የእስራኤልን አምልኮ አይተን ወደምናገረው ሀሳብ ልሂድ። የእስራኤላውያን አምልኮ ምን ነበር የሚለው ማንሳት አስፈላጊ ነው። የእስራኤል አምልኮ እንግዲህ ሙሴ ከግብፅ መርቷቸው ከወጣ በኋላ ማለት ከወጡ በኋላ ወደ ተራራ ሄዳ ይላል የእግዚአብሔር ቃል። ዘጸአት ምዕራፍ 32 ላይ ሄደን በምናነብበት ጊዜ ወደ ተራራ ሄዶ በዘገኛ ጊዜ ቆይቶ እስኪመለስ ድረስ እንዲህ አለ፣ ከግብፅ መርቶን ያወጣን ሙሴ ከኛ ተለየ። ስለዚህ እኛ አሁን በፊት ለፊታችን የሚሄደውን አምላክ እንፈልጋለን። አሮን አምላክ ሰርተ ያምጣልን ብለው በተናገሩ ጊዜ ቃላቸውን ሰማና በእጃቸው የነበረውን ቀለበት በጆሮአቸው የነበረውን ጉትቻ ሰርቶ አቀረበ ይላል እግዚአብሔር ቃል። ከዛ በኋላ አምልኳቸውን ቀጠሉ። በጌታ በኢየሱስ ክርስቶስ ስምና ስልጣን የሞተ አምልኮ፣ የማይገባ አምልኮ፣ ለእግዚአብሔር ክብር የማይሆን አምልኮ፣ እግዚአብሔር የማይከብር አምልኮ ከኔና ከእናንተ ቤት የተነቀለ ይሆናል።
ይሄ የማይገባ በድን የሆነ አምልኮ። ስለዚህ እግዚአብሔርን ፊት ለፊት ሙሴ ሲነጋገር የሰሙ ያዳመጡ ከእጁ የበሉ ብዙ ታምራት ሲሆን ያሉ የተመለከቱ የኖሩ እየመራቸው በብዙ ታምር መርቷቸው ያንን ከባዱን የሆነ የዮርዳኖስን በእጅ ሲያሻግራቸው በድል ደግሞ ተሻግረው የድል መዝሙር ዘምረው እነኚህ ሰዎች ከተለማመዱ በኋላ ሀሳባቸውን ቀየሩ። ዛሬም ቢሆን በእግዚአብሔር ላይ ብዙ ዘመናትን በእግዚአብሔር ቤት ላይ ብዙ ዘመናትን ቆይተው ተለማምደው ሰዎች ሌላ ነገር ጀምሯሉ። በኢየሱስ ክርስቶስ ስምና ስልጣን ሌላ ሆኖ በአንተ ቤት ሊቀመጥ፣ ሌላ ሆኖ በአንተ ቤት ሊከብር፣ ሌላ ሆኖ በአንተ ቤት ሊታይ የሚመጣ በኢየሱስ ስም ተጠርቆ ይወጣል። እና መልካም ስራ አሁን እሱ ይገባናል። ታው እግዚአብሔር ረስተ እግዚአብሔር። ስለዚህ ምን ይላል ቁጥር 14 ላይ ቃሉን እያነበብን ጥሩ ነው። ቁጥር 14 ላይ እንዲህ ብሎ ይናገራል። ይሄንን ሐሳብ በመቃወም አሁንም እግዚአብሔርን ፍሩ፣ እግዚአብሔርን ፍሩ፣ በፍጹም በእውነተኛም ልብ ምን አድርጉ? አምልኩ። ከሱ ሌላ የለም። ይሄ በዘጸአት ላይ የነበረውን ሐሳብ በዘጸአት ላይ የተለማመዱትን በዘጸአት ላይ ከእግዚአብሔር ሌላ አምላክ ብለው ፈቀድ ያሉበትን በዚህ ደግሞ ያንን ደግመው እንዳያደርጉ በመንገድ የተወለዱ በ40 ዓመት ጉዞ ላይ በመንገድ የተወለዱ ያንን የእስራኤላውያንን እግዚአብሔር ለአባቶቻቸው ያደረገውን መልካም ነገር ያላወቁ ስለሆኑ በድጋሚ እዚህ ቦታ ላይ ሲያሳስባቸው እንመለከታለን። እንግዲህ አምልኩ ካለ በኋላ አባቶቻችሁ በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ ምን አድርጉ? አርቁ። በጌታ በኢየሱስ ስም ከአንተ ቤት የእግዚአብሔርን ክብር የሚያቀል ማንኛውም አምልኮ የራቀ ይሁን። አሜን በሉ። የራቀ ይሁን። አይጠቅምም። ምንም ፍሬ የለው፣ ምንም ህይወት የለው። ስለዚህ እንዲህ ካለ በኋላ ቁጥር 15 ላይ ደግሞ ኢያሱ ለእስራኤል ቤት እግዚአብሔርን መምለክ ምንም ሌላ አማራጭ የሌለ ምርጫ፣ ምንም ሌላ የሚሻል አማራጭ የሌለ እውነተኛ ምርጫ እንደሆነ በደንብ እናገራቸዋል። እግዚአብሔርን ማምለክ ክፉ መስሎ ብታያችሁ እግዚአብሔርን ማምለክ ክፉ መስሎ ብታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸውም ያሉባቸውን አሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምን አድርጉ? ምረጡ። ይሄ ማለት ፍሪደም መስጠት አይደለም። የፈለጋችሁትን አምልኩ ማለት አይደለም። ይሄ ማለት በቃ አሁን እናንተ ልታመልኩ የወሰናችሁትን እያመለካችሁ ቀጥሉ ማለት አይደለም። አጥብቆ መቃወም ምን ነው የሚያሳየው? ይሄ አይደለም፣ ህይወት የለው። ስለዚህ እናንተ የምታመልኩትን ዛሬ ምረጡ። እኔ ግን የማመልከውን ከቤቴ ጋር፣ የማመልከውን ከልጆቼ ጋር፣ የማመልከውን ከቤተሰቤ ጋር፣ የማመልከውን ከቤቴ ጋር መርጫለሁ አለ። አማራጭ የሌላ ምርጫ። ጌታ የተባረከ ይሁን። አምልኳችን አማራጭ የሌላ ምርጫ፣ እግዚአብሔርን ማምለክ አማራጭ የሌላ ምርጫ ነው። ለጌታ ክብር ስጡ። ሃሌሉያ። ጌታ ይባረክ። አማራጭ የሌላ ምርጫ። ምንም ብትሄድ ፌልት ይሆናል፣ ብትሄድ እዛ ትወድቃለህ እንጂ ብትሄድ ካስረህ ትመለሳለህ እንጂ ብትሄድ ዋጋ ከፍለህ ትመጣለህ እንጂ ዞረህ ትመጣለህ እንጂ ምንም የምታገኘው ነገር እግዚአብሔር የዛሬ ተጋቢዎች እግዚአብሔር አምላክ በእናንተ ቤት ይመለክ። በትዳራችሁ፣ በትውልዳችሁ፣ በዘመናችሁ እሱ ካብሮ ይታይ፣
እሱን ያቀለሉ፣ እሱን ያጎሰሱ፣ እሱን ያዋረዱ ስንቱ ተዋረደ፣ ስንቱ ወደቀ። እሱን ያከበሩ ከበሩ። ለጌታ ክብር ይሁን። ሃሌሉያ። እግዚአብሔር ይመስገን። ያከበሩኝን አከብራለሁ፣ የናቁኝን ያው ለዚህ ኢያሱ ስለቀረበው ሐሳብ ህዝቡ ምላሽ ሲሰጥ ቁጥር 16 ላይ ህዝቡ ምላሽ ሲሰጥ ቁጥር 15 ላይ እሱ ስላቀረበው ሐሳብ ላይ ህዝቡ ደግሞ ቁጥር 16 ላይ ተስማምቶ ተቀብሎ ይሻላል ብሎ እሱ ይበልጣል ብሎ ምላሽ ሲሰጥ ምን ይላል? ህዝቡ መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎችን አማልክት ማምለክ ከኛ ይራቅ፣ ከአንተ ይራቅ፣ ከእኔ ይራቅ፣ ከኛ ይራቅ። እግዚአብሔር አምላካችን ስም የተባረከ ይሁን። ከኛ ይራቅ፣ አይጠቅመንም፣ ከኛ ይራቅ፣ አይረባም፣ ከኛ ይራቅ፣ ህይወት አይሰጥም፣ ከኛ ይራቅ። ቁጥር 7 ላይ ነው የተናገሩት ነገር በጣም የሚገርመው። ቁጥር 17 ላይ እንዲህ የሚል ቃል ነበር። እግዚአብሔር ስለነላቸው ታላላቅ ታምራቶችን ተናገሩ። ለአባቶቻቸው ለነሱ ያደረገውን ታላላቅ ታምራቶችን እንደተናገሩ የሚያሳይ ክፍል ነው። እንዲህ ብሎ ይናገራል። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣንን በዓይናችንም ፊት እነዚህን ታላላቅ ታምራት ያደረገ በሄድንበት መንገድ ሁሉ ባለፍንባቸው አሕዛብ ሁሉ መካከል የጠበቀ እርሱ አምላካችን እግዚአብሔር ነው። እሱ አምላካችን እግዚአብሔር ነው። ታላላቅ ታምራትን ያደረገው ስንራብ ያበላ፣ ስንጠማ ከድንጋይ አለትን ፈልቅቆ ምንጭ ያወጣ፣ ማናን ያበላ፣ ናባይልን ከፍሎ ያሻገረ፣ በአባቶቻችን ዘመን የሚታወቀውን ታምራት ያደረገ እሱን ትተን ማንን እናመልካለን? እሱ በእኛ ላይ ጌታ ይሆን። ዘንድሮ በማን ቤት እንደሆነ ታምር ይሆናል። እግዚአብሔርን በሚያመልክ ቤት ታምር ይሆናል። እግዚአብሔርን በሚያከብር ቤት ታምር ይሆናል። ለስሙ አምልኮን በሚገባ በሚያቀርብ ቤት ታምር ድንቅ ይሆናል። እውነተኛ አምልኮ ተናግሬ ልጨርስ። ትንሽ ደቂቃ ነው የተጠቀምኩት። ተናግሬ ልጨርስ። ስለዚህ ቁጥር 18 ላይ ይሄ ሁሉ ታምር እስካደረገ ድረስ፣ ይሄ ሁሉ ታምር እስከሰራልን ድረስ ከሱ ሌላ አምላክ የለንም ብለው ባንደበታቸው ገለጹ። ለእኔና ለእናንተ ታምር ያደረገን ማን ነው? ድንቅ የሰራልን ማን ነው? በዚህ በአማራ ወንበር፣ በዚህ በሰው ምድር ላይ በከበረው ወንበር ላይ ቁጭ ብለን ጌታን እንድናመልክ ያደረገው ማን ነው? ከሱ ሌላ ከንቱ ነው። ስለዚህ ይህንን የጌታ ውለታ እንዳትረሱ። እውነተኛ የእግዚአብሔር አምልኮ ወይም እውነተኛ አምልኮ የምንለው ምንድን ነው? ለእግዚአብሔር ብቻ፣ ለእግዚአብሔር ብቻ። ጠንቋይ ሲጠነቁል ካስጠነቆሉ በኋላ እንቆለው ሲሳካ ሰዎቹ ምን ይሰጣሉ? አትናገሩ? እየሰማችሁ ይሄዳችሁ አላ ማንም የሚል ምን ይሰጣል? ምስጋና ብለው ለጠንቋይ ይሄን እንደዚህ አድርግ ብዬ ባለፈው ይዤ መጥቼ ነበር፣ ጥያቄ ስለተመለሰ ይሄን አመጣው ብሎ ሰማይንና ምድርን የፈጠረው ልዑል አምላካችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ከኔና ከእናንተ የሚፈልገው የአምልኮ ክብር በኢየሱስ ስም ለሱ ይገባ።
ጭብጨባም ይሁንለት እንደገና ሃሌሉያ። ለእግዚአብሔር ብቻ ለሱ ብቻ የሚገባ ስለሆነ የምናቀርብበት አብርሃም ምዕራፍ 12 ላይ ቁጥር 7 ሄደን በምናነብበት ጊዜ የእግዚአብሔር ቃል እንዲህ ይላል፣ አብርሃምም ለተገለጠለት ለእግዚአብሔር ምን ሰራ? መሠዊያ ሰራ። ያምልኮ በብሉይ ኪዳን የነበረው መሠዊያ እንግዲህ ብዙ ነገር ዋኖሶችን የሰባ ነገር ኮርማን ሰዎች ያቀርባሉ። ይሄ መሠዊያ ለተገለጠለት ለተናገረው ለሚመራው ጌታ መሠዊያ ሰራ። የፈረሰ መሠዊያ በኢየሱስ ስም ይታደስ። በእኔና በአንተ ቤት የፈረሰ የአምልኮ መሠዊያ፣ የጸሎት መሠዊያ፣ ቃል የማንበብ መሠዊያ፣ ፊቱን የመፈለግ መሠዊያ በኢየሱስ ስም የሚታደስበት ዓመት ይሆን። ሁለተኛ በእውነትና በመንፈስ የምናመልከው አምልኮ የእውነተኛ አምልኮ። አሜን። በእውነትና በመንፈስ በእግዚአብሔር ፊት የምናመልክ አምልኮ እሱ እውነተኛ አምልኮ፣ እግዚአብሔር የከበረ አምልኮ፣ ደስ የሚሰኝበት አምልኮ። ለዚህ የእግዚአብሔር ቃል ሲናገር ሐዋርያው ጳውሎስ ለኤፌሶን ሰዎች የተናገረው የእግዚአብሔር ቃል ሐሳብ ምዕራፍ 5 ቁጥር 18 ላይ በመንፈስ እንጂ በወይን ጠጅ ምነቱን አትስከሩ። ይሄ በመንፈስ የሚያሰክር፣ በመንፈስ የሚያዘልል፣ በመንፈስ ውስጥ የሚያስገባ ምንድን ነው? እሱ እውነተኛ አምልኮ። እውነተኛ አምልኮ ማንንም ሳያይ አይኑን ጨፍኖ ከአምላኩ ከእግዚአብሔር ጋር ወርሽፕ የሚያደርገው ምንም የምናስተያየው ነገር የሌለበት እውነተኛ አምልኮ ለጌታ የሚገባ ነው። ስለዚህ በወይን ጠጅ አትስከሩ። በዚህ በእውነተኛ አምልኮ እንድንሰክር ጌታ ይርዳል። አሜን። እግዚአብሔር አምላክ ይርዳል። የወይን ጠጅ ስካር ሲያባራ በተለይ ዛሬ ጠጥታይ ያ ስካሩ በሚያልፍበት ጊዜ ከዛ ምን እንደውክ ምን እንደተናገርክ እንዴት እንደውክ መልሰህ ስታስበው በጣም የሚያሸማቅቅ በጣም የሚከብድ ነው። ይሄ ግን በመንፈስ የምንሰክረው ስካር በኢየሱስ ክርስቶስ ስም ዛሬ ማታ በእያንዳንዳችን ቤት ይፍለቅ። አሜን፣ ይፍለቅ። ይሄ ነው እውነተኛ አምልኮ። ይሄ ነው እግዚአብሔር የሚደሰትበት አምልኮ። ሌላ ደግሞ ሁለንተናችንን በሁለንተናችን እግዚአብሔርን የምንወድበት የእግዚአብሔር ቃል ሲናገር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ምንም ሳታስቀረው ያለህን ኃይል ሁሉ አሟጠህ የምታቀርበው እሱ ነው እውነተኛ። ይሄ በፍጹም ልብ ሲል አሁን ባጠገቡ ያለው ሰው እያየ ብዙ ጊዜ አንዳንዴ ሌላ ጋር በሚሄድበት ጊዜ እንግድነት ሌላ ጋር በሚሄድበት ጊዜ ከኋላ ቁጭ ብዬ ዝም እያለ ስንት ማት ስንት ጉድ ስንት አጉል ነው የምናይ። ፌስቡክ ከፍቶ ቻት ያደርጋል ሰው በሙሉ እና ቪዲዮ ከፍቶ የፈለገውን ነገር ይከታተላል። ነገር ግን በቤተ ክርስቲያን ውስጥ አለ አምልኮ አዳራሽ ውስጥ አለ። ስም አላቸው። ቤተ ክርስቲያንን ለማጥቷል የሚባለውን ፎርም ለመሙላት የሚመጡ ብዙ ቡትቶ የሆነውን ነገር ቆሻሻ የሆነውን ነገር ሳይድሩ መጥተው አምልኮ ተካፈልን ብለው ባዷቸውን የሚሆኑ ሞልቷል። አያለው ስሜ ቁጭ ምንም እንደማለት እግዚአብሔር ይቀለው። ይህንን መንፈስ በጌታ በኢየሱስ ስም ከቤተ ክርስቲያናችን እግዚአብሔር ይቀለው። ይሄ ነው ውርደት።
ሰምቻለሁ ተካፍያለሁ ብሎ ግን ባዶውን ቀፎ ይዞ ይሄዳል። ምን አደረገ? በእግዚአብሔር ቤት ዕድሜ መቁጠር ምን ይጠቅማል? ዘመናትን መቁጠር ምን ይጠቅማል? 40 ዓመት ኖራ ተብሎ ስም እንዲሰጥ የምትመጣው አምልኮ ምንም ትርጉም የሌለ ህይወት የሌለ ጣዕም የሌለ ሲነኩኝ ሲናገሩ የእግዚአብሔርን ሀሳብ ከአንተ ለመካፈል ሲፈልጉ ባዶ የሚትሆንበት ህይወት ምን ይላል? በኢየሱስ ስም ከዚህ ህይወት ጌታ ያውጣ። ይሄ ጉድ ያለው ሳውዝ አፍሪካ ኢትዮጵያ መሰለ። ይሄ ጉድ ያለው ሳውዝ አፍሪካ በእውነት እስቲል የነበረው ዛሬ በዚህ ዘመን በዘመናዊነት በተለያየ ነገር ያልተነካከ አገር ቤት በሄድኩ ጊዜ ተመሳሳይ ነገር አድርጌያለሁ። አዲስ አበባ ውስጥ በሆነ አምልኮ አዳራሽ ላይ ቁጭ አልኩ። መሀል ሰዎችን ሳይ ማንንም አያለ የፈለገውን ልበስ የፈለገውን ነገር ተሽሞና የፈለገ ነገር ይኑርህ። እነሱ ግን ከጌታቸው ጋር አይናቸውን ጨፍነው ከጌታቸው ጋር ይሄ ነው እውነት፣ ይሄ ነው ህይወት፣ ይሄ ነው አክሰስ። ባዶ ነገር ባዶ ህይወት ምን ያደርጋል? እውነት ጌታ አለ። አገር ሲቀየር የማይቀየር አገር ሲለወጥ የማይለወጥ ራሱን በልቶ ስጋውን አደልሞ ከተለወጠ በኋላ የደረሰበትን የሚመስል እውነተኛውን አምልኮ ጥሎ ስም ለመሙላት የሚመጣ ሰው ሳውዝ አፍሪካ ነው። ስለዚህ እውነተኛ አምልኮ በእኔና በእናንተ ቤት በኢየሱስ ይፈለግ። እናንተ አይደለም ያለው ሳውዝ አፍሪካ ማለት እዚህ አጎረፋችሁ ብታከፉ ምናገር ያለው እውነት እኛ እንናገር እንደዚህ አይነት ነገሮችን ስለምንቃው ከኖራችሁ ለጌታ ከኖራችሁ ከተሰጣችሁ ፈጽማችሁ ተሰጡ። በማስመሰል በመሸወድ በማታለል እሱን አንሸውድም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የሚያልፍበት ቦታ ያንተ ህይወት ነው የሚያልፈው። ያሳርፋል፣ አምልኮ ያሳርፋል፣ ህይወት ያሳርፋል፣ ያንተ ማንነት ያሳርፋል። ለእሱ ያለህበት ቦታ ምቹ ነው። ገብግብ ፈትሽ ራስ ምን አረጋ? ዌልካም ተካፈልን፣ ቃል ሰማ። ኮንፈረንስ ተካፈልን፣ ቃል ሰማ። መኪና ውስጥ ዝማሬ ከፈትን፣ ቃል ሰማ። ስብከት ሰማ። ግን አልተቀየረም። ተመሳሳይ ህይወት ይዞ መኖር በኢየሱስ ስም ያብቃ። አሜን። ባይመቻችሁ ምን እናገራለን? ይሄ እውነት የሚያሳምም ሰው ካለ ይጣም፣ ምናደድ ሰው ካለ ይናድ፣ የሚበሳጭ ሰው ካለ ይበሳጭ። እውነቱ ነው። ለእግዚአብሔር የኖሩትን በእውነት ለእግዚአብሔር የኖሩትን ለእግዚአብሔር የሚቀኑትን ለእግዚአብሔር ራሳቸውን የሰጡትን እግዚአብሔር አይጥላቸው። በማስመሰል ሳይሆን በእውነትና በመንፈስ የሚያመልኩትን እሱ አይጥላቸው። ልጆቻቸው በምድረ በዳ በማይረባ ቦታ አይወድቁም። ስለዚህ አትቃለሉ። ቤተክርስቲያን ስትመጡ አትቃለሉ። ስልክ ይዛችሁ ስልክ የምትጠቀሙት ልክ እንደዚህ የእግዚአብሔር ቃል ሲሰበክ የእግዚአብሔርን ቃል ለማንበብ ካልሆነ በስተቀር ለሌላ ለማስልካችሁ አትጠቀሙ። አደጋ መሪ ምንም አለ፣ ፓስተር ምንም አለ፣ ከፊት ያሉ ሰዎች ምንም አለ። ከላይ ግን ከሰማይ የሚያይ አንተ ከእሱ ጋር እንዳለ ያውቃል። በእውነት ወደ እሱ እንዲቀርብ ያውቃል። ስለዚህ እንጠቀቅ። በጣም አጉል ዘመን፣ በጣም ከባድ ዘመን፣ ሰዎች በእግዚአብሔር ላይ የሚዳፈሩበት የሚቃለዱበት፣ አምልኮን እንደ ጂምናዚየም እንደ ተራ ነገር አድርገው የሚቆጥሩበት ዘመን ነው። ካቀለልክ ትቀላለህ እንጂ እሱን አትጎዳም። ግን ካከበርከው ትከብራለህ። ያከበሩኝን አቤት ተናገሩ። አከበሩ የናቁኝ ይናቃል። አራተኛና የመጨረሻ በንጹህ ልብ የምናመልክበት አምልኮ እሱ እውነተኛ አምልኮ። በንጹህ ልብ
ልበ ንጹሖች አቤት እግዚአብሔር ያይ በዚህ አይናችን አናይ በስጋ አይናችን አናይ ዮሐንስ እንኳን ማንም አናይ ማንም ያችን ግን በመንፈስ ሃሌሉያ በመንፈስ አይናችን እናያለን ክብሩን ሲገልጥ እናያለን ታላቅነቱን ሲገልጥ እናያለን በአምልኳችን ውስጥ ህልውናውን እናያለን ስለዚህ ልባችን ሲነጻ ነው እግዚአብሔርን የምናየው ንጹህ አምልኮ ከእናንተ ቤት ንጹህ አምልኮ እግዚአብሔር የምከብር አምልኮ ለትውልድ የምንተላለፍ አምልኮ የከበረ አምልኮ በጌታ በኢየሱስም ከትዳራችሁ ከቤታችሁ ከትውልዳችሁ የሚፈልቅበት ይሁን። ጨርሻለሁ። ፓስተር ወደዚህ ጠራሉ ቀኑን ፕሮግራም እሱ ይጨርሳል። ለእግዚአብሔር ቃል ጊዜ የእግዚአብሔር ስም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር የተባረከ ይሁን። ቃል በማካፈል ፓስተርን በዝማሬ ለምሽና ወንዱን እግዚአብሔር ይባርካችሁ በሉት። ፈገግ ባለ ፊት ድገሙት እንደገና ለመጨረሻ ጊዜ በሉት። እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔርን ቃል በዛሬ ሰርግ ፕሮግራም በዝማሬ እግዚአብሔር እንድናመልክ መንፈስ ቅዱስ እሱ በሚከብረው መንገድ ስለተናገረን ለእግዚአብሔር ክብር ይሁን። የወንድማችን ሚሉቃን ፕሮግራም ምክንያት በማድረግ አዳዲስ እንግዶችን አያለው እንኳን በሰላም መጣችሁ እላለሁ። በራስ ማስከብሮን ቤተክርስቲያን ስም እንግዶችን ዌልካም በማለት ተቀበሉ። እዚህ በመቀጠል ቀጥታ የቃል ኪዳን ጊዜ ነው የሚሆነው። ሙሽራና ሙሽሪት ከሚዜዎቻቸው ጋር ደስ ካላችሁ እያጨበጨባችሁ እስከኔ እንድትሸኙ ይሁን። የዛሬ ሙሽራ ይታረቱታል። እግዚአብሔር ረድቶኛል በጣም ደስተኛ ነኝ በማለት ጓደኞችን ተሰናበት እንጂ ዘርግተ እግዚአብሔር ረድቶኛል። ቀጥታ የቃል ኪዳን ጊዜ ነው የሚሆነው። ቤተክርስቲያን የሚጠይቀውን መስፈርት አሟልቶ ስለተገኙ ዛሬ በእናንተና በእግዚአብሔር ፊት በቅዱስ ጋብቻ የሚጣመሩበት ጊዜ ይሆናል። ቀን 01/12/2025 የኬብሮን ጴንጤቆስጣዊት ቤተክርስቲያን የጋብቻ ቃል ኪዳን ስነ ስርዓት አፈጻጸም። እነሆ ዛሬ እኔ መጋቢ ታመነ አበባ በእግዚአብሔርና በእናንተ ፊት የቆምኩት በፊታችን የቆሙትን ሙሽሮች ማለትም ወንድማችን ሙልቀን ሳሙኤልንና እህታችን ነፃነት አበባን በቅዱስ ጋብቻ ለማጣመር ነው። መጽሐፍ ቅዱስ ጋብቻ የከበረ እንደሆነ ደጋግሞ ይናገራል። ዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክቡር መኝታውን ንጹሕ ይሁን በማለት የጋብቻን ክቡርነት ያጸናል። እንዲሁም ጌታችንና አምላካችን ኢየሱስ ክርስቶስ በቃና ገሊላ ሰርግ ተገኝቶ ሰርጉን ባርኮታል። በማቴዎስ ወንጌል ምዕራፍ 19:6 ላይ እግዚአብሔር ያጣመረውን እንግዲህ ሰው አይለየው በማለት የጋብቻን ክቡርነትና መጣመሩን በኪዳን ሊሆን እንደሚያስፈልግ ነግሮናል። ስለዚህም ተጋቢዎች የጋብቻን ክቡርነት አውቀውና የዕቅዱን ውጤት አመዛዝነው ያለ ቸልተኝነት ሊገቡበት የሚያስፈልግ የዕድሜ ልክ መጣመር እንደሆነ ቤተ ክርስቲያን አጥብቃ ታሳስባለች። ሙሽራ ጌታ ሕይወትን አድኖልህ እስካሁን ጊዜ ድረስ በነገር ሁሉ እየባረከና እየጠበቀ እነሆ ለዚህ ለክብር ቀን አበቃ። እንኳን ደስ አለህ። አሜን። እኔ መጋቢ ታመነ አበባ አንተን ሙልቀን ሳሙኤልን በእግዚአብሔርና በዚህ በፊት ጠይቃለሁ። ይህችን እህት ነፃነት አበባን የሕግ ሚስት አድርገህ ልትወስዳትና ሞት እስኪለያችሁ ድረስ አፍቃሪ ታማኝ ረዳት ባል ልትሆናት
በእግዚአብሔርና በዚህ ጉባኤ ፊት ቃል ትገባለህ? አዎ እገባለሁ። አጨብጭቦ ለሙሽራ። ሙሽሪት ጌታ ሕይወትሽን አድኖልሽ እስካሁን ጊዜ ድረስ በነገር ሁሉ እየባረከሽ እና እየጠበቀሽ እነሆ ለዚህ ለክብር ቀን አበቃሽ። እንኳን ደስ አለሽ። እሺ እኔ መጋቢ ታመነ አበባ አንቺን ነፃነት አበባን በእግዚአብሔርና በዚህ ጉባኤ ፊት ጠይቅሻለሁ። ይህን ወንድም ሙሉቀን ሳሙኤልን የሕግ ባልሽ አድርገሽ እንድትወስጂውና ሞት እስኪለያችሁ ድረስ አፍቃሪ ታማኝ ረዳት ሚስት ልትሆኚ በእግዚአብሔርና በዚህ ጉባኤ ፊት ቃል ትገቢያለሽ? አሁን የቀለበት ጊዜ ነው የሚሆነው። ሙሽራ በኔ እየተመራ ቀለበት የሚያደርግበት ጊዜ ይሆናል። እኔ ሙሉቀን ሳሙኤል አንቺን ነፃነት አበባን የሕግ ሚስት አድርጌ ሊወስድሽ በሞት እስክንለያይ ድረስ በደስታ በሐዘን በሀብት በድህነት በጤንነት በበሽታ በሙላት በጉድለት ሁሉ ከጎንሽ ላልለይሽና መልካም ረዳት ባል ሊሆንሽ በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ለዚህም ምልክት ይሆን ዘንድ ይህንን የቃል ኪዳን ቀለበት አድርግልሻለሁ። ተገላገል። ከአሁን ቀለበት ለጉባኤ ታሳያለህ። ለሙሉቀን ሞቅ ያለ ጭብጨባ። ሙሽሪት እኔ ነፃነት አበባ አንተን ሙሉቀን ሳሙኤልን የሕግ ባሌ አድርጌ ሊወስድ በሞት እስክንለያይ ድረስ በደስታ በሐዘን በሀብት በድህነት በጤንነት በበሽታ በሙላት በጉድለት ሁሉ ከጎንህ እንዳልለይህና መልካም ረዳት ሚስት ሊሆን በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ለዚህም ምልክት ይሆን ዘንድ ይህንን የቃል ኪዳን ቀለበት አድርግልሃለሁ። ከፍ አድርገሽ ታሳያለሽ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ቤተሰብ እናመሰግናለን። ክብር ምስጋና ለስምህ ይሁን። ይህ ትዳር በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ለዘላለም የጸና ይሁን፣ አሜን። ከዚህ በመቀጠል እንግዲህ ከኋላ ፕሮግራም እየመሩ ስለሆነ በእነሱ ሊማር ያስገብ ሰዓት ሄዷል ብላችሁ ነገር ችግር የለም። እሺ ሰዓት ከምንወስድ የየግላቸውን ሻማ ከፍ አድርጎ ያሳያሉ። ሙሉቀን በደቡብ አፍሪካ፣ ነፃነት በኢትዮጵያ በየግላቸው ለሰውና ለእግዚአብሔር ያበሩ ነበር። ከዛሬ ማታ ጀምሮ
በአንድነት ለሰው ለእግዚአብሔር እናበራለን በማለት ደስ ካላችሁ እያጨበጨባችሁ የጋራ ሻማቸውን የሚያበሩበት ጊዜ ይሆናል። የየግላቸውን አድርገው የጋራ ሻማቸውን አድርጎ ያሳያሉ። የጋራ በጋራ 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 አጨብጭቡ። ከዛሬ ማታ ጀምሮ አንድ ነን በማለት የጋራ ሻማቸውን ያሳያሉ። ከዛሬ ማታ ጀምሮ የአንዲት ሚስት ባል ነኝ በማለት ቀድመ የዛሬ ሙሽራ ይፈርማል። እናንተ እያጨበጨባችሁ ዛሬ ማታ ጀምሮ የአንድ ባል ሚስት ነኝ በማለት ትፈርማለች። ከልብ እናመሰግነው። አሁን እነሱ ይንበረከካሉ። የመጨረሻ የጸሎት ጊዜ ነው የሚሆነው። ለቤት እየታያችሁ ልትንበረከኩ ይሁን። ጉባኤ እጆቻችሁ ወደ እነሱ ዘረጉ። በጌታ ፍቅር ይጠይቃለሁ። እግዚአብሔር የሚቀረውን ዘመን ትዳራቸውን ለእግዚአብሔር አደራ አሳልፈን የምንሰጥበት ጊዜ ይሆናል። ከቤተ ክርስቲያን ሽማግሌዎች ጋር አብረን እንጸልያለን። እጆቻችሁን ዘርጉና እግዚአብሔር በእናንተ ዘመን በእናንተ ትዳር እሱ ይቅደም በማለት የመጨረሻ ጸሎት የምንጸልይበት ጊዜ ይሆናል። እጆቻችሁን ዘርጉና ለጌታ አደራ አሳልፈን እንሰጣለን። ጌታ እግዚአብሔር በትዳራቸው ላይ እንዲሆን ይህንን ጸሎት ከቤተ ክርስቲያን መሪዎች መካከል ወንድማችን ተመስገን እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለ ዛሬ ቀን ስሜ በኢየሱስ ስም የተባረከ ይሁን። ዛሬ ወንድማችን ሙሉቀን እህታችን ይህንን ቀን ሲመኙ የነበሩበትን ቀን በሰላም ደርሶ በዚህ በቅዱስ ጋብቻ በአንተና በሕዝብ ፊት ቃል እንዲገቡ ስለረዳቸው ስም ይባረክ። ዛሬ እንደሰሙት ቃል እስከ ዕለተ ሞታቸው ድረስ በእውነተኛ መልኩ በፊት እየቆሙ ለአንተ እየኖሩ እግዚአብሔርን እያስደሰቱ በፍቅር ቤታቸውን እየመሩ መኖር እንዲችሉ በኢየሱስ ስም እንጸልያለን። ይህንን ትዳር የሚፈልግ ክፉ እጅ በኢየሱስ ስም የተከለከለ ይሁን። በሰማያዊም በምድራዊም በረከት ይህ ትዳር የተባረከ ይሁን። ወደዚህ ትዳር ለመግባት እየፈለጉ እግዚአብሔር ሆይ ጸሎታቸውን በአንተ ቤት ለሚያበዙ ሁሉ በኢየሱስ ስም ይህ ቀን ፈጥኖ ይድረስ። ይሄ ሕዝብ ደግሞ ከዚህ ተመልሶ ወደ ቤቱ ሲሄድ እግዚአብሔር ፊታቸውን በኃይል እንድትቀድም እንጸልያለን። ስለነበረን አምልኮ ጊዜ ስም ይባረክ። በሰላም ይመሳደረን በጌታችን በኢየሱስ ስም አሜን። በሰውና በእግዚአብሔር ፊት ባልና ሚስት ለመሆን ቃል ገብታችኋልና እግዚአብሔር ይባርካችሁ ይቀድሳችሁ። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። እግዚአብሔር ይባርካችሁ ጸጋውንም ያብዛላችሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ለዘላለም አሜን። እግዚአብሔር ክብር ከፍ ያለ ጭብጨባ ያቀርቡለት። ቤተ ክርስቲያን ያዘጋጀችውን የሕይወት ቃል ስጦታ ከቤተ ክርስቲያን መሪዎች የሚሰጥበት ጊዜ ይሆናል። በጭብጨባ ወደ ቦታቸው እንገኛለን። ለመጠቀም ቀጥታ የራት ጊዜ ነው። ቅዱስና ልዑል አባታችንና አምላካችን እግዚአብሔር ሆይ ከጀመረውን እስካሁን ድረስ ስለረዳን ስም ይባረክ። በፊታችን የቀረበውን እራታችን በክርስቶስ ኢየሱስ ስም ባርካል። በበላነው በጠጣነው ለአንተ ክብር እንድንኖር ረዳን። በናዝሬቱ በኢየሱስ ክርስቶስ ስም አሜን።
ባቂላ ተገኝቶ ሰርጉ ላይ ሰርጉን ሰርግ ያረገው አምሮ ደምቆ እንዲታይ በእኔም በደስታ ቀን እርሱ ብቻ ይታይ ሁሉ ውብ ይሆናል ከጠበቅኩት በላይ ታይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ይታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ይታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ሌላ አለ ወይ ሌላ አለ ወይ ፈጥኖ የሚረዳኝ ሌላ አለ ወይ አረም ያግዘኝ ሌላ አለ ወይ አለ ወይ ሌላ አለ ወይ ሌላ አለ ወይ ሌላ አለ ወይ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ ታምር ሊሰራ ክብሩን ሊያሳይ እፈልጋለሁ ውሃውን ወደ ወይን ቀይሮት እያየው ታምራት ያደርጋል ታምር ሰሪው ጌታ አወድሱት ስሙን በእልልታ በሆታ የእነ አብርሃም የሳራ አምላክ እሱ ይባረክ የእነ ይስሐቅ የርብቃን አምላክ እሱ ይባረክ የእነ ያዕቆብ የራሔል አባት እሱ ይባረክ አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን እንከን አስተኛውና ሔዋንን ሰጠው ልቡ እንዲጽናና በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን እንከን አስተኛውና ሔዋንን ሰጠው ልቡ እንዲጽናና አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም
ገሊላ ተገኝቶ ሰርጉ ላይ ሰርጉን ሰርግ ያረገው አምሮ ደምቆ እንዲታይ በእኔም በደስታ ቀን እርሱ ብቻ ይታይ ሁሉ ውብ ይሆናል ከጠበቅኩት በላይ ታይ 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 በሰርጌ ላይ ሌላ አለ ወይ ታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ታይ ታይ በሰርጌ ላይ ሌላ አለ ወይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ይታይ 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 በሰርጌ ላይ ሌላ አለ ወይ ይታይ ይታይ በሰርጌ ላይ ሌላ አለ ወይ ሌላ አለ ወይ ሌላ አለ ወይ ፈጥኖ የሚረዳኝ ሌላ አለ ወይ አረም ያግዘኝ ሌላ አለ ወይ አለ ወይ ሌላ አለ ወይ ሌላ አለ ወይ ሌላ አለ ወይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ አባታቸው አንድ ላይ ሆኖ ብሏል አምላካቸው እርሱ የገመደው ገመድ አይበጠስ እግዚአብሔር ካለበት አይፈርስም የነ አብርሃም የሳራ አምላክ እሱ ይባረክ የነ ይስሐቅ የርብቃን አምላክ እሱ ይባረክ የነ ያዕቆብ የራሔል አባት እሱ ይባረክ አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ አትሉም ሆይ አትሉም ሆይ ሰርግ አይደለም በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን አስተኛውና ሔዋንን ሰጠው ልቡን እንዲጽናና በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን አስተኛውና ሔዋንን ሰጠው ልቡን እንዲጽናና ቀኑ በራ ሐዘን ሄደ የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቻፈርኩኝ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ የሐዘኔን ማቃውላልኩት የድል ቀን ሆኗል ዛሬ እልል በይ እልል በይ እልል በይለት ቤትሽ የሰላም ነው በሱ ቸርነት የቀኑ ክፋቱ እንደ ጉድ ሲዘጋ
ይኸው አደረሰን አበቃን ለዚህ ቀን። ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ዘመን ገብቶ ሁሉም ይዞ ቦታ ከልክ የታሰበው ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት አንገቴን ሊያስደፋኝ ቢበዛ ጭንቀቴ ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላው በድንገት ኢየሱስ ማደጋዬ ሞላው። አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል። አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል። አበቃለት ያለው ማነው? ከትናንቱ ይልቅ ደማቁ ዛሬ ነው። አበቃለት ያለው ማነው? ከትናንቱ ይልቅ ደማቁ ዛሬ ነው። ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል። ከፍታዬን ደምድሞታል ጥብቅ አድርጎት እጄን ልቤ እንዴት ይረታል። ሙሽራዋ ጌጥ ያምራል ሙሽራው ድንቅ አርጎ የሰራቸው የላዩ ልዩ ነው። ከፍ አርጉት እንደገና ከፍ አርጉት ለውዳሴ መች ድንቅ የሌለበት ተወዳኝ ኢየሱሴ። ሰርጌ ነው ዛሬ 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 ሰርጌ ነው ዛሬ
ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ከትላንቱ ይልቅ ደማቁ ዛሬ ነው